Yes. Yeah, this one for daddy. My daddy. ኢትዮጵያማ እንዴት ታደርጋለህ? እኔ እኮ እዚህ አስቀምጬ ነው። Did you get one for me? Yes, I would send it to you, okay? Okay. When next time come in, Mickey, he's bring for you, okay? እዚህ አስቀምጬ ነው የምሄደው ኢትዮጵያ ሴት ደርሼ Okay, my love, thank you so much. Really, we will send to you next time, okay? Guys, warning, ለቀቀ? Left off. Thank you, ውዶች። ያ ኮፒ ያምራሉ። ለልጅ ልጆቹ ይተላለፍ። ጁስ ተቀጣጣ ይደገም በቃ ሆዴ ይነፋል። የሚኪን አንገት ውፍረቱን ወዶታል። ፓፒ هذا فطري ولا ስንት ግራም ነው? ግራሙን ብቻ ጠይቂው ማለት እና በቃ ነገ ዛሬ አሞኛል። ነገ ቤታችን ለፓፒ 30 ግራም ፓፒ ተንከባከቢው ሚኪን። እሺ አብርዬ ቁጥር ሌላክልና አብርሽ ወይ ሳለክ ተገናኛችሁ በስልክ ኦኬ በቃ አገናኛችኋለሁ ብዬ ነበር። ለግራም ዛሬ 557 ፕላስ ሜኪንግ ቻርጅ እና ታክስ አለው። አስቱዬ ቴንኪው የኔ ማር 457 ወዶች ግራም 457 ድርሃም አይደል? ከዛ ሜኪንግ ቻርጅ እና ታክስ አለው ኢንክሉድድ። ያው ሎንግ ታይም እንደዚህ ወርቅ ሲቆይ ይጠቁራል ምናምን የምትሉት ኦልሬዲ ሀቢባ ይሄንን የገዛችሁ ከኔ 3 አመቱ ነው። ከ3 አመት በፊት ነው የመጀመሪያ ያሰሰም እንደዛው አይጠቁርም። ብትለብሱትም እዩት ቆንጆ ነው ወርቁ። 21 ካረንት ነው። የሪም ወርቅ ኳሊቲ በግራም ነው። ወለ ላይ ይጨምራል ይቀንሳል። ወርቅ ሀቢብቲ ይጨምራል ይቀንሳል። ይሄኛው ግን በቃ ጠገብኩት። ሸዋሊያ ለመጀመሪያ ጊዜ ነው ባይዘው ሸዋሊያ ሲኖረኝ እና ላይክ ወይኔ ለብሼው ሁላ እንዳልተኛ እንደ ህንድና ትግሬ በጣም ወርቅ ይወዳል። እንደዚህ ራስኮ ማድረግ ትችያለሽ። ሁለቱም ፍሪ ግን የምፈልገው አራቱንም ነው ማድረግ የምፈልገው አንድ ላይ። አንቺ በሁለት እጅ አይደረግም ብለሽ ነው እንጂ አራት በዚህ ነበር። ጄሪ በደንብ ወርቅ ስለ ወርቅ ስለምታውቅ ማለት እንገርሽ ወላሂ አይደረግም። በሁለት እጅ ይደረጋል እንደ ጄሪ አይደረግም። ቸዋሊ አይደረግም። በአንድ ነው የሚደረገው። እኔ ብቻ ባረግስ እኔ ከሁሉም አለም ብለይስ መብትሽ ነው። ወይናት ሁለት ደግሜ መግዛት አለብኝ እኮ። ስድስት ማድረግሽ አሪፍ ነው። ስልሽ አራት አላሽም እንደ ራስሽ እኔ ለአተርኩት ለመሰለሽ ከሆነ ጊዜ ደግሞ ትንሽ አጠራቅሜ ደግሞ አራት ገዛና 8 ሁለት አደርጋለሁ ብዬ አስቤ ስለነበር ከዛ አንቺ በጣም ነው የሚደብረው በሁለት እጅ ሸዋሊያ ምናምን አልሽኝ። አይደረግም ወላሂ አይደረግም። እሺ ብራስሌት ግን አደርጋለሁ። ብራስሌት እዚህ ጋር ብራስሌት አይ ዶንት ኖ እኔ ብቻ የሀበሻ ለምሳሌ ሸዋሊያ ካደረግሽ ሌላ ኮተታኮት አያስፈልግም። ክብሪቷ ወደደችው ልትገዛው ነው። ይሄንን ክብሪቷ በጣም የሚያምረው ያኔ የገዛሽው ጊዜ 6 አድርጊው ብዬሽ ነበር እኔ ራሴ። ብለሽ ነበር ግን ለምን 6 እንዳላደርጉ ተቀሽ 8 ላደርገው። የኔ መዳም ታረጋለች። ያው የኔ መዳም ታረጋለች 8 እያለች በሁለት አረቦች ሊያደርጉ ይችላሉ። ሀበሻ ግን አያደርግም። አንደኛ አንቺ የምታደርጊው ከሀበሻ ልብስ ጋር ስለሚለበስ ከሀበሻ ልብስ ጋር ሸዋሊያ ማለት ሸዋሊያ ይበዛል፣ ይኩላል። ደግሞ እናቴ እንትን አርቲፊሻል ልታስመስሉ ነው እንዲ ወይዘሮ ሀቢባ ወይ የወርቅ ሰዓት ወይ ደግሞ ብራስሌት በአንድ እጅሽ ወርቅ ሰዓት ታደርጊ። አንተን የወርቅ ሰዓት
ቆንጆ የወርቅ ሰዓት ግዢ አሳይችሽ የለ እንዴ ባለፈው ለታ ያንን ያኔ ግዢ እንዳልኩሽ እኮ 28,000 እሱን ብትገዢ ኖሮ ይታጠባል ወይ ወርቅ ቤት ወስዳችሁ ማሳጣት ትችላላችሁ። ወርቅ አፑኔም ለአግባና ለሚስቴ ልግዛ። አዎ አብርዬ አግባና ለሚስት ግዛላት። ጎበዝ እንደዚህ ለሚስቱ ወርቅ የሚገዛ ባል እናበረታታለን። አግባ ሀበሻ ባሎች እንዲለምድባቸው በእናትህ ከአንዴ በድምፅህ ንገራቸው። ሳይሆን አግብተህ ለሚስትህ ወርቅ እንደምትገዛላት ንገራቸው። ይስሙ የሀበሻ ወንዶች። ግዙ ለሚስቶቻችሁ ወንዶች ቅርስ ነው። እኔ ገዝቼ ያሳያቸዋለሁ በላቸው። ገዝቼ ያሳያቸዋለሁ እና ግዙና ቶሎ አግባ። ታዲያ ሳንረሳው አግባ፣ ቶሎ አግባ እና ለሚስት ወርቅ አሳያቸው። እነሱ እያዩ እንዲማሩ ካላዩ አያምኑ። ኧረ በየአመቱ ነው የምገዛላት። ስንት ከስተመሮች አሉ መሰለሽ እየመጡ ሰርፕራይዝ ላረጋት ነው ሚስቴን አንቺ ምረጭልን እያሉ የሚገዙ ብታይ። ይህ ቪዲዮ ቅረጿቸው፣ ለታሪክ ይቀመጥ፣ ይፖሰት። ይዩ ሌሎች ባሎች ባሎች ይማሩ። ጠይቋቸው ነው እንዳንነካባቸው ነው እንጂ ማንቀጻቸው ማአት አሉ። ፍቃደኛ ነህ? አንዴ በእናትህ ብዙ ጊዜ የሀበሻ ባል